የስታንድ ፎር ኢንተግሬትድ ዴቨሎፕመንት ኢትዮጵያ ISD የተባለ ግብረሰናይ ድርጅት በክልሉ ለሚገኙ የመስማት ተግዳሮት ላለባቸው ተማሪዎች ለእያንዳንዳቸው የ20 ሺህ ብር በላይ ዋጋ ያላቸው የድምጽ ማዳመጫ የቴክኖሎጂ መሳሪያዎችን በለገሳ አበርክቷል። ችግሩ ላለባቸው ተማሪዎች ጆሮ ላይ የሚገጠመው ይህ የቴክኖሎጂ መሳሪያ ድጋፍ በአሜሪካ ከሚገኙ ትውልደ ኢትዮጵያውያን ወገኖች የተገኘ ሲሆን ለተማሪዎች ውጤታማነት ወሳኝ ሚና ያለው ስለመሆኑ ተመላክቷል። በመርሃ ግብሩ የተገኙት የሐረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነገው በበኩላቸው የልዩ ፍላጎት ተማሪዎችን በማገዝና በመንከባከብ ነጋቸውን የተሻለ ለማድረግ ይገባል ሲሉ ገልጸዋል። የተበረከተው የድምጽ ማዳመጫ መሳሪያ የመስማት ችግር ያለባቸው ተማሪዎች መምህራኖቻቸው የሚሰጧቸውን ትምህርቶች በሚገባ አዳምጠው የመረዳት አቅማቸውን በመጨመር የተሻለ ውጤት እንዲያስመዘግቡም ያግዛቸዋል ነው ያሉት። ዛሬ ደግሞ ለየት የሚያደርገው ከዚህ በፊት ኦሬዲ የብሬን ስጦታዎች ተሰጥተዋል። ነገር ግን ዛሬ ደግሞ ያንን መሰረት ያደረገ መስማት ላልቻሉ ተማሪዎቻችን የማዳመጫ መሳሪያው ቢጠቀሙ ደግሞ የበለጠ ተማሪዎቹ ይሄንን ተጠቅመው ውጤታቸው መፈለግ የሚፈልጉበት ደረጃ ላይ መድረስ የሚችሉበትን አጋጣሚ ሊፈጥርላቸው ይችላልና ይሄ ትልቅ ያለ ስጦታ ነው ማለት ነው። የግብረሰናይ ድርጅቱ ላደረገው ድጋፍ አመስግነው ድጋፉ የተበረከተላቸው ተማሪዎችም መሳሪያውን በአግባቡ በመያዝ ሊጠቀሙበት እንደሚገባም አሳስበዋል። በመርሃ ግብሩ ተገኝተው ድጋፉን ያበረከቱት የISD ኢትዮጵያ አምባሳደር ወይዘሮ ራህኒ ሳላዲን በበኩላቸው ለአካል ጉዳተኞች ሁለንተናዊ ተጠቃሚነት ትርጉም ያለው ትብብር ለቀጣይ የህይወት ምዕራፍ ወሳኝ መሆኑን አንስተዋል። በቀጣይም ወገንተኝነታችንን በማጠናከር መሰል ሁሉን አቀፍ ድጋፎችን አጠናክረን እንቀጥላለን ሲሉም አንስተዋል። በተለይ ለተማሪዎች ይሄ ችግር ያለባችሁ ተማሪዎች እናንተ የኛ እንቁዎች ናችሁ። እናንተ ተያይዘን ትልቅ ቦታ እንደምንደርስ በጣም ባለሙሉ ተስፋ ነኝ። በመትፈልጉት ነገር እንደግፋችኋለን። እናንተ ተስፋ ብቻ እንዳትቆርጡ፣ እንተጋገዛለን። ህይወታችንን ደግሞ ቀይረን ለሌሎቹም ነገ አሪያ እንደምንሆን ተስፋ አረጋለሁ። የኤስአይዲ በኢትዮጵያ ግብረሰናይ ድርጅት መስራችና ስራ አስኪያጅ አቶ ሰላሚሁን አክሊሉ መሳሪያዎቹ የመስማት ችግር ያለባቸው ተማሪዎች ከመምህራኖቻቸውና ከክፍል ጓደኞቻቸው እንዲሁም ከቤተሰቦቻቸው ጋር የበለጠ ተግባቦትና ቁርኝት እንዲኖራቸው ስለማስቻሉ አንስተዋል። በማህበራዊ ህይወታቸውም ላይ ከጓደኞቻቸው ጋር በተለያዩ ነገሮች ላይ ያለውን የነሱን ያለውን ቀረረብና ግንኙነታቸውን ያጠናክራል የሚል እምነት አለን። ይሄም ደግሞ ከሳይኮሎጂካል ካለባቸው እንትኖች በትምህርትም ከሁሉ ነገሮች አንፃር ትልቅ አስተዋጽኦ አለው።